የወጣቶችና ሴቶችን ተጠቃሚነት ለማረጋገጥ በወረዳው በርካታ ስራዎች እየተሰሩ ይገኛሉ። በቂርቆስ ክፍለ ከተማ ወረዳ 7 ንግድ ጽሕፈት ቤት በወረዳው ለሚገኙ ኢመደበኛ ነጋዴዎች የፈጣን ምግብ ማዘጋጃና መስሪያ ቁሳቁሶችን በመስጠት በህጋዊ መንገድ እንዲሰሩ ማድረግ እንደተቻለ ተገልጿል። በተጨማሪም ለኢመደበኛ ነጋዴዎች ተንቀሳቃሽ የአትክልትና ፍራፍሬ መሸጫ እንዲሁም የአልባሳትና ጫማ መሸጫ በመስጠት ሜክሲኮ አደባባይ በህጋዊ መንገድ እንዲሰሩ ማድረግ እንደተቻለ ለማወቅ ተችሏል።